ቦታ ብቻ ነገር ነው ለኔ የት እንደምን አረ ሚስጥር ነው አረ ተነገረኝ ሚስጥር ነው እጄ ማየት አለበት አረ ተናገር ነው የምንሄደው እኔ ምልሽ የቤተክርስቲያን ነው ሄዶ ሁሉም ሰው አልነግርም ማለት ነው እና አንዱ አንቺ ተረግኛለሽ ብዬ አስባለሁ ምንም አልነግርም እዛው ስንደርስ እናየዋለን አመለኪ ያለ ሰላም ለኪ ያለ ጌቾ ሰርፕራይዝ ብላችሁ ነው ያመጣችኛል የት ነው የምንሄደው ገዳሙ ንገረኝ በእናትህ ያው እንግዲህ ተአምረኛ የተባለው ቦታ ደርሼበታለሁ ያው እንግዲህ አሁን ደግሞ ወደ ጸበላችን ነው የምንሄደው 7 እንኳን መጣው ያዝናናና ያው እንግዲህ ተመልካቾቻችን እንዳያችሁት ነው እጅግ በጣም የሚገርም ቦታ ነው እኔ ህይወት የሚስተካከለው የጨለመብኝ ሁሉ ነገር የሚስተካከልልኝ አንድ ነገር ብቻ ሳረግ እንደሆነ አውቃለሁ እሱ ገዳም ሲሄድ ከብዙ ስቃይ ከብዙ መከራ ከብዙ ጭንቀት የወጣሁት ገዳም ሲሄድ ነውና ዛሬ ማህበረ ተክለ ሃይማኖት እጅግ በጣም ትላልቅ ስራ የሚሰሩ ሰዎች አሉና እዛ ማህበር ውስጥ አባል ነኝ ነዳያንን ያበላሉ የተቸገሩትን ይረዳሉ ታመሙትን ይጠይቃሉ የተጨነቁትን የሚያጽናኑ ቤተክርስቲያን ጉባኤ ሲዘጋጅ ትላልቅ ስራዎችን የሚሰሩ ማህበረ ተክለ ሃይማኖት አሉና ነገ በጣም በቃ ተጨንቄያለሁና ብዙ ጊዜ አግኝቻቸው አላውቅም እነሱ ትላልቅ ነገር ሲሰሩ እኔ በአለም ተጠምጃለሁ እውነት ለመናገር በቃ ከሽፌያለሁ ነው ነገራቸው እና ነገ አንድ ገዳም አለ ትሄዳለህ አሉ እኔ ገዳም ቤት በጣም ደስ ይለኛል ግን በአሁኑ ሰዓት የብሬ ነው ነገራችሁ ጉንፋን በጣም ያመመኝ ራሴን በጣም ያመመኝ ነው ነገራችሁና ልሂድ አልሂድ አልኩኝና ከዛ ገዳሙን ንገሩኝ የት ነው አልኳቸው በጣም ተአምረኛ ገዳም ነው አለኝ ተአምረኛ ገዳም ነው እዛ ሄዶ ያልተፈወሰ አንድም ሰው የለም አሉ እና ንገሩኝ ብላቸው በፍጹምና አንድ 3 ልጆች ጋር ደውዬ አረ የት ገዳም ነው አልኳቸው ሁሉም አልነግርም አላሉኝ እና እኔ ሰላመመኝ ልቀር ልሂድ ብያሰብኩኝና በጣም ተጨነቅያለሁ በጣም ልቤ ውስጥ በጣም መፈታት አለባቸው ብዙ ቋጠሮች አሉ በጣም የሀገር ጉዳይ ያስጨንቀኛል የራሴ ህይወት ያስጨንቀኛል የፋሚሊ ነገር የጓደኞቼ በቃ በጣም ብዙ ነገር ያስጨንቀኛልና በቃ ህይወት ምስቅልቅሏ ወጣብኛል ስለዚህ ነገር ምስቅልቅሏ ወጣብኛልና ገዳሙን መሄድ ፈልጋለሁና ግን ምንም ነገር ሊነግሩኝ አልቻሉም አሁን ማታ ነው ልሂድ አልሂድ ብዬ በጣም ተጨንቄያለሁ እና ምን ትሉኛላችሁ ነው ብሄድ ይሻላል ባልሂድ እኔ ቆማ ገዳሙን ቢለውኝ ሆነ ለመናገር ይሄን ነበር ግን በፍጹም እኔ ደግሞ ፈራው ለየት ይሉ ይሄዱ ነው አንተ ደግሞ ማንኛውም ሰው ገዳም እንዲህ ሲለኝ በደስታ ሆኖ እሺ የሚለውና ፈጣሪ ለምኛለሁ እባክህ ፈጣሪ በቃ የሆነ ገዳም ጉዞ ሲኖር ምናምን በቃ ለምን በጣም ተማጥኛለሁ ግን ሊሳካልኝ አልቻለም እና እነሱ ደግሞ የጨነቀ ነገር አልነግርህም ማለት ድንገት ጦርነት አለ በቦታ ምናምን ቢሆንስ ብዬ ደግሞ ሰገው ነው እግዚአብሔር ሁሉ ነገር እንደሚያሻግረኝ ነው አምናለሁና የፈለገ ይሁን ገዳሙ መሄድ አለብኝ እና ነገ ጧት ነው ገዳሙን የምንሄደው ስለዚህ መኪናው የሚነሳው ከፈረንሳይ ደጋ ሲሆን ብሎኛል ነጠላዬን ይዤ ወደ እናቴ ቤት ሄዳለሁ ማለት ነው ስለዚህ ተከተሉ አሁን ከሌሊቱ 11 ሰዓት ነው መኪና እየጠበቀን ነው ስለዚህ ቀጥታ ወደ መኪናው እንሄዳለን ማንንም ሰው ግን ፍንጭ አልሰጠኝም ይሄን ገዳም ለማየት ይጓጉቻለሁ ተከተሉ ሰንበትን አክብር ይላል መጽሐፍ ቅዱስ ባይዘው ብዙ ጊዜ በረከት የሚያመጣኝ በበተኛ ነውና ዛሬ እንኳን አልተኛም ብዬ ተነስቻለሁ አርሞኝ የደረሱ ልጆች አሉ መኪናው ሴት አለ ንግባ መጀመሪያ ገቢዎች እኛ ነን ባራው ይታያችኋል ዛሬ ተቆርሰዋል ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን ክብር ምስጋና ይሁን አንድ አምላክ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን ከፊት የቀደመ ደመና ዘርግቶ እንዳልደናቀፍ ጉርባዎችን ሞልቶ
ፍጹም ምልጃው ለነገኔ ለያል መላኩ ሚካኤል ስለው ደስ ይለኛል። ብዙ ልጆች አሉ ለስሙ ምስክር በዙሪያው ያሉት አግዟል ግምት ስለ ፍጹም ምልጃው ለነገኔ ለያል መላኩ ሚካኤል ስለው ደስ ክብሩ ከፍ ከፍ አምላክ የተሾመ አሳዳጊ ነው። ሚካኤል ባለበት ይሸሻል ጠላቴ። ብዙ ልጆች አሉ ለስሙ ምስክር በዙሪያው ያሉትን አግቷል ክብር ስለ ፍጹም ምልጃው ለነገኔ ይለያል መላኩ ሚካኤል ስለው ደስ የሚታየው ሁሉ ያምለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲገዛ አቅርቦልሽ ነበር የክብር ሰላምታ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ። ጌቾ ሰፕራይዝ ብላችሁ ነው ያመጣችኝ። የት ነው የምንሄደው? ገዳሙ ንገረኝ በእናትህ። ስንደርስ ነበር። ኧረ ተው ያለዛ ልመለስ ነው እየጨነቀኝ ነው። ልዩ የሆነ ቦታ ስለሆነ ስንደርስ ይሻላል። የጓጓኸውን ነገር ታየዋለህ። ኧረ ልጅ ሆኖ መንፈሴ ሳይነሳ አይቀርም። ልመለስ። ለአንተ ብር እሰጣለሁ። የምንሄድበት ቦታ ብቻ ነገር የሚሆን ኧረ ሚስጥር ነው ሚስጥር። እዛው ስንደርስ ታያታለህ።
ና በለ ጀሪካ ናሽና ተከራክሬ አንተ ያላልቀነስ ማለት አባቴ አይ አይነገር ኧረ ተነገረኝ ሚስጥር ነው ጀር ማየት አለብን ኧረ ተናገር ነው የምንሄደው እንዳትናገሩ ስሚ የቤተክርስቲያን ነው ወረዱ ለምንድን ነው ሁላችሁ ባናገር ምት እኔ ልመለስ ነው ታየዋለህ ና እንሂድ በእናትሽ እምልሽ የቤተክርስቲያን ነው ሄዶ ሁሉም ሰው አልነግርም ማለት ነው አንዱ አንቺ ተረግኛለሽ እያስባለሁ ምንም አልነግርም እዛው ስንደርስ እናየዋለን አብረን ተአምረኛ ነው ይባላል እውነት ነው ግን እኔ በእናትህ ልመለስ ያው ሁሉም እየሄዱ ነው ልመለስ ያቸው እንዳለ እየሄዱ ነው እኔ ልመለስ ባክሽ ኧረ ልመለስ ማንም ሰው እስካሁን የነገረኝ አንድ ሰው የለም አንተማ ሰው አይደለም ኧረ ምን አለ ብትናገር አንድ ሰው እንኳን የሚናገር ሰው ልጣ ወንድሜ ቦታው ግን በጣም ወድጄዋለሁ በጣም የሚያምር ቦታ ነው ግን ስማኛ እሺ ምንድነው ስማኛ መጀመሪያ ሚስጥር ማለት ምን ማለት ነው ትርጉሙን ታውቃለህ እሺ ንገረኝ ምንድነው ሚስጥር ማለት እንደዚህ አይነት ቦታ አምጥቼ የት ቦታ ነው ማሳየት ምፈልግ ዝም ብለህ አልናገርም ሚስጥሩን ቆበሩ ላይ ስለርስ ነው በጣም ብዙ ሰው ጠይቄ ነበር አንድ ሰው አልናገርም የምትሄዱበትን ቦታ ብሏል እግዚአብሔር ግለጽልኝ ግን ተአምረኛ ቦታ እንደሆነ ሰምቻለሁ አው ይሄው ደርሰናል በር ላይ ደርሰናል በር ላይ የኔ ደረስከው በር ላይ ሚስጥር ነው እሱም አይነገርም ስለዚህ አሁን እየደረሰን ነው አው ስንደርስ ታነዋለህ አሁን ዛሬ መጣ ከኔ በጣም ብዙ ጥያቄዎች እንዲፈቱልኝ ፈልጋቸው ጥያቄዎች አሉ እሺ ይቻላል እና ቦታው ተአምረኛ እንደሆነ ሰምቻለሁ ትልቅ ቦታ ነው እግዚአብሔር ያለበት በረከት ያለበት ቦታ እንደሆነ አውቃለሁ ግን ጓጎ እስከ ዛሬ የምሄድበትን ገዳም ቀድሜ ያውቃለሁና ያሁን ገዳም ግን በፍጹም እንዳውቃቸው እሱ ያሳየናል መንገዱንም እሱ ይመራናል አይደለ አዎ እግዚአብሔር የተመሰገነ ነው እንግዲህ እግዚአብሔር የተመሰገነ አንተ በጣም ብዙ መኪና አለ አዎ በጣም ብዙ መኪና አደላችሁ ገዛን እዛ ጋር ጀሪካን ገዛ ስንት ነው ግን ይሄ 10 አያር እዛ ጋር 100 ብር ነው የሸጠልኝ አዎ 100 ብር ኮንም ነፍ መኪና እንደ ያለው ከምን እንደ መኪናው ይችላል ብዛታቸው ያው እንግዲህ ተአምረኛ የተባለው ቦታ ደርሼበታለሁ በመጨረሻ እጅግ ተአምረኛው ሚጣቃ አማኑኤል ነው ምን ልባ አያር ሰው ሁሉ ደብቆ ነበርና እየት እንደምንሄድ ደረስኩበት በጣም የሚገርም ሳስበው የነበረበት ገዳም ነው ምንም ቅራራ አለኝም እንደውም በጣም ነው ደስ ያለኝ ከስንት ጊዜ በጣም ብዙ ጊዜ ሊል ስል ነበረ በጎል ሰከበ ደብረ መንከራት ሚጣቃ አማኑኤል ደብረ ብርሃን አልፈን ነውና በጣም ደስ ብሎኛል እዚህ ቦታ በመምጣቴ እግዚአብሔር የተመሰገነ ወደ ውስጥ እንገባለን ያው እንግዲህ አሁን ደግሞ ወደ ጸበላችን ነው የምንሄደው ሩቅ ነው እንዴና ጸበሉ ቀርበና ወደ ጸበላችን እየሄድን ነው ያዴ ሩቅ ነው ቀርበና ተጠምቀን መጮህ ካለብንም ጮኸን ሚጣቃ 1001 1002 1007 እዛ ጋር 1000 ሊሆን ይችላል 2000 ሊሆን እኔ ስንት ነው እሺ አሁን 1000 አላለፈ 1000 ደረጃ ብናልፍ እዚህ ጋር 1030 ደረጃ 1038 በጣም ረጅም ደረጃ ነውና ሚጣየች መቆሚያ ሰጪኝ አውቄደኛ አለ ተጫወተው ነው መቆሚያ ልጅ አንተ በቃ እውነትም አሁን ሳስበው ታውቃለህ በቃ መቆሚያ የግዴታ መያዝ አለብኝ በቃ ደከም በቃ አለቀን አዲስ አበባ አለቀን ጨረሰ እንደዛ አይነት ኦሪጂናል ዶሮ ራሱ አስተውልና ምኑ ነው የማይቻለው አይቻልም አንተ ቤቶቹ ራሱ ሲያምር እናት እያየሁ መንደሩን እንዴ መንደሮቹ ራሱ ሲያምር
ወይኔ በኪዳነ ምሕረት እዚህ ጋር ዳቦ አለ ስንመለስ እናት ተጠምቀን ስንመለስ ዳቦ እናጠላለን አለ በቃ አዘጋጁልኝ እሺ ዳቦ ጤምር ነው ይሄ ኮሶ ምንድን ነው ኮሶ አለ እንደ ጠላ ሰው ሳሞ ምን አለ ሎሚ ወስዳለሁ ወይራም እንወስዳለን የምር ስራ ማላቅም እኮ ኮሶ አላቅምና ምንድነው እያደረኩ ኮሶ ምትጠጣና አልደረሰም ወይኔ ቤቶቹ እንዴት ነው የሚያማምሩት! ወይኔ ኧረ በኪዳነ ምሕረት በጣም ነው የተመቸኝ። እንኳን መጥቶ ነበር እመቤቴ 6 ሰዓት ላይ ከዚህ ደስ የሚል የነፈሰ አየር ኧረ አየር ታገኛለህ ማለት ነው። እንግዲህ ሚጣቃ ማን ሁላችሁም እንድትመጡ ጋብዛችኋለሁ። 100 ስንት ነበር ቀደም ስናየው 130 ኪሎ ሜትር ነው አይደል? አፕ ላይ ያየው 130 ወይኔ በኪዳነ አንተ ዛሬ ምን አረ ዛሬ ምን ነው ፈጣሪ ያመጣኝ እና ተሩቅ ነው እንደ ቦታው ስንት አረባ እንኳን መጣው ሚጣቃ አማኑኤል ወይኔ እንዴት ነው የሚያምረው! ይልኝ ወይኔ እንደዚህ አይነት ቦታ አይታችሁ ታውቃላችሁ? አሳያችሁ ኦ ጌታ ሆይ በኪዳነ ምሕረት እንኳንም መጣው። አሁን ወደ ጸበል ነው የምንሄደው። ተከተሉን። አንተ እዚህ ልቀር ነበር እንኳን ያለ እንቅልፉ ምናምን ሳድ ምናምን ስለነበረው እዚህ እንዳልመጣ ነው። እንኳን መጣው። ትሄድ ቀልዳለህ እንዴ? ወይኔ በኪዳነ ምሕረት እኔ ታውቃለህ የታክሲ የመኪና ጮታ አዝጎኝ አስደንግጦኝ ነበርና እዚህ ስመጣ ደስ አለኝ። ኧረ እንኳንም መጣው። ትቀልዳለህ እንዴ? የት እንደመጣው ግን ታውቃላችሁ? ሚጣቃ አማኑኤል እንኮ ነው። ወይኔ በኪዳነ ምሕረት ወይኔ እስቲ አሳያችሁ በኪዳነ ምሕረት ምንም በቃ ጸጥ ያለ ጎን ብናት ቋቋቴ የወፍ ድምፅ ብቻ ነው ያለው። የወፍ ድምፅ ብቻ ነው የምትሰማውና በጣም የሚገርም የሚያምር ቦታ ነው። ወደ ጸበል ቦታ እየሄድን ነው። ቤተክርስቲያን ነው ማሳያችኋለሁ። በኪዳነ ደስ ብሎኛል። ብዙ ሰው ደብቆኝ ነበር አልነግርም እዚህ ቦታ ብሎ ነበር። የበረከት በጣም ብዙ ጊዜ ስመኘው ሳስበው የነበረበት ቦታ ነውና ዛሬ በመምጣቴ በጣም ደስ ብሎኛል። ሁላችሁም እዚህ ቦታ መታችሁ እንድትባረኩ እግዚአብሔር ይርዳችሁ፣ እኛንም እግዚአብሔር ይርዳል። በኪዳነ ዛፍ ብቻ ምን ነገር እንደዚህ እንኳን እኮ ከዛ የደረስነው 6 ሰዓት ነው። እንኳን 6 ሰዓት ነው እንግዲህ ጠራራ ፀሐይ ሆኖ ግን በዚህም በዛም ቢሆን ብቻ በጣም ነው የሚያምረው። በጣም ወድጄዋለሁ። በጣም ደስ ይላል። ኦ ፈጣሪ ሆይ ዞላ ምን ተሰማሽ? በጣም ደስ ብሎኛል። ቀለል አላለም? እዛ ታክሲ ጮት ምን ፈረሱ ምን አልያን እዚህ መተን ሰላማችን አገኘን። እንዴ አንዳንዴ ሰላም ማግኘት ያስፈልጋል። ሰዓቴ እስቲ ተጠምቀን ደግሞ ይወጣል እንግዲህ አንድ ነገር ማጮህ መውጣት አለበት። እዚህ ድረስ መተካቸው እንኳን አዲስ አበባ ይጫዋል። ያው እንግዲህ ሚጣቃ መድኃኒዓለም መተናል። እዚህ ጋር እንግዲህ መጀመሪያ ሀገራችን እንታጠባለን። ከዛ ወደ ጸበል ነው የምንሄደው። ጸበል ቦታውን ያው መቅረጽ አይቻልም፣ ግን የታጠቁበት ቦታ ነው። በጣም ደስ የሚል ቦታ ነው። ያምራል። እግዚአብሔር የተመሰገነ ይሁን። ወይኔ እግዚአብሔር የተመሰገነ ይሁን። እንዴት ደስ እንዳለኝ ነው የምነግራችሁ። ያው እንግዲህ ከቤት ስወጣ ጠዋት አይታችሁ ነበር። በጣም ደብሮኝ ነበር። በጣም አስጠልቶኝ ነበር። ኪዳነ ምሕረት እንዴት በቃ ጸበል መሄድ አንተ ገዳም መሄድ ናፍቆኝ እንዴት ልሂድ ነው የምነግራችሁ። በጣም ብዙ ጊዜ አስቤው ምንም ያልሳካልኝ ቦታ ነውና ዛሬ ደግሞ እጅግ በጣም የምወደው በጣም ደስ የሚል ቦታ ነውና የበረከት ቦታ ነው የመጣሁት። በጣም እግዚአብሔርን ነው የማመሰግነው። በጣም ደስ ብሎኛል። አሁን እንግዲህ ሻወሬን ወስጄ ወደ መጠመቂያ ነው የምሄደው። በጣም እመቤቴ ነችን ቀን መቼም ማረሳትም። እናንተ አትወጡም እንዴ? ይዛላችሁ አንወጣም እያሉ ነው። እቀርጻቸዋለሁ። ቶሎ ካረጣችሁ ቀርጻችኋለሁ። ቀርጬ ነው ለኢትዮጵያ ሕዝብ ምረቃችሁ። በጣም ደስ የሚል ቦታ ነው። የምር ወድጄዋለሁ። እግዚአብሔር የተመሰገነ ይሁን። ያው እንግዲህ ተመልካቾቻችን እንዳያችሁት ነው። እጅግ በጣም የሚገርም ቦታ ነው። ቦታው እንዳለ እንደምታዩት
ድንጋያማ ቦታ ነው። ያው እንግዲህ ቀስ ቀስ እያልን ሳንወርቅ ለመሄድ እንሞክራለን። ወይኔ ጉድ! ባረ ምንድን ነው እንዴ? መንገድ ስቻለሁ። በዛ በኩል ነው። ቆይ በዛ በኩል ነው። ወይኔ ድንጋይ እያያችሁ ነው ድንጋዩን። ና ስተናል መንገድ ስተናል መንገድ። እዚህ በኩል እንመጣና እሱ ቴኳንዶ ነው። እኔ ቀስ ብዬ ህዝብ ይፈልገኛል። ስማ እኔ እንዳንተ አይደለም፣ ህዝብ ይፈልገኛል። ቀስ ብዬ ነው መጣው። በስመ አብ። እሺ እዚህ ጋር ይኸው ልዞል። ደህና ነህ ባረ? ደህና ነህ? እግዚአብሔር ማን ነገርከኝ? ቅድም ስጠይቀኝ የት ነው የምንሄደው ስለ አላውቅም አላልክም? ተንጎረኝ። አሁን ግን እነግርሃለሁ። ፎቶ ነው የፈለከው? ወደ ፍጣቃማን አላነሳ ፍጣቃማን ስንታጠብበት የነበረው ቦታ ያለው ሰኛለች ሲደር ዋና እንደዚህ ሲዞር ይላል። ያው እንግዲህ እጅግ በጣም የሚያምረውና የበረከት ቦታ የነበረው ሚጣቃ አማኑኤል መተን ተጠምቀን ጸልየን ወተናል። እጅግ በጣም ደስ ይላል። ሁላችሁም እዚህ ቦታ ላይ ቢመጡ እጅግ በጣም ጋብዛችኋለሁ። በጣም የሚገርም በጣም የሚያምር ቦታ ነው። ደስ ይላል። ትልቅ የበረከት ቦታ ነው። ሁላችሁም እንድትመጡ ጥሪ እናቀርባለን። ሚጣቃ አማኑኤል ያው እንግዲህ ከጠበል ስንመለስ ቤተክርስቲያኑን እናሳያቸዋለሁ ብያለሁ። ሚጣቃ አማኑኤል እጅግ በጣም ተአምረኛው ቦታ ላይ ገብተናል። ቤተክርስቲያኑ እንደምታዩ ነው። በጣም ብዙ ሰው ነው ቅዳሜ ነው የሚመጣው። እስቲ አንድ ያሳያቸው እንዳ ደግሞ በጣም የሚገርም ቦታ ነው። በጣም ብዙ መኪና ነው የሚመጣው። በጣም ብዙ ሰው ችግር የለም አይደል? የተደበቀው አልነግርም ያሉኝ ተአምረኛው ሚጣቃ አማኑኤል ቤተክርስቲያን ማለት ይሄ ነው። እጅግ በጣም ያምራል። ግዙ ደስ ይላል። በጣም ብዙ ነበረ። በጣም ደስ ብሎኛል። ሁላችሁም ይሄን ታላቅ የበረከት ቦታ እንድትጎበኙ ስል ጋብዛችኋለሁ።
ውድ የዞላ ብሎግ ተከታታዮች በሙሉ እንግዲህ ዛሬ እጅግ በጣም ተአምረኛው በሆነ ሚጣቃ አማኑኤል መተን ጸበላችን ተጠምቀን ተቀድሰን ተባርከን ዕለተ ሰንበትን በዛ አሳልፈን አሁን ጉዟችንን ወደ አዲስ አበባ ልናደርግ ነው። አሁን እንግዲህ ጸበላችን ወደ መኪና እየገባ ነው። የቀረሁት እኔ ብቻ ነኝ፣ መግባት አለብኝ። እጅግ በጣም ነው የማመሰግናችሁ። ዞላ ብሎግን ሁላችሁም ሰብስክራይብ አድርጉ። የተለያየ ቪዲዮዎችን ይዤላችሁ እመጣለሁ። ሁላችሁም እዚህ ቦታ ላይ ለመምጣት የምትፈልጉ ደብረ ብርሃን ሚጣቃ መድኃኔዓለም ብላችሁ መምጣት ትችላላችሁ። እጅግ ተአምረኛ ቦታ ነው። ጸበሉ በጣም ፈዋሽ ነው። ዛሬ በመምጣቴ በጣም ደስ ብሎኛል። እጅግ በጣም ተአምራት ላይ ነበር። ሳስበው እሑድ እንዴት ነበር የማሳልፈው ስል እውነት ለመናገር ወይ ተኝቼ ወይ ቪዲዮ ሳይ ነበር ዛሬ የማሳልፈው። ግን እጅግ የተቀደሰና የተባረከ ቦታ መጥቻለሁ። በጣም ደስ ብሎኛል። ቦታውን ወድጃለሁ፣ ተባርኬበታለሁ። ተአምር የሚደረግበት ነው። ስራ ያጡ ስራ ያገኙበት፣ የታመሙ የዳኑበት፣ ያዘኑ የሚጽናኑበት ተአምረኛው ሚጣቃ መድኃኔዓለም ዛሬ መጥቻለሁ። እሑድን ተባርከናል። እዚህ ቦታ ላይ ስለመጣሁ በጣም ደስ ብሎኛል። ሁሉም መጠዛ ላይ እንግዲህ የመጣሁበትን ቦታ ነግሮኛል። ነበረ እንግዲህ እዚህ ጋር የምታዩዋቸው ልጆች ጸበላችን የቀዱልን ወንድሞቻችን ናቸው። በጣም እናመሰግናለን። መልእክት አላችሁ? መልእክት አላችሁ? ትክክል። ሁላችሁም ጸበል የምትፈልጉ ልጆች እዚህ ስትመጡ እነሱ በታማኝነት ቀርተው ያስቀምጡላችኋል። እጅግ በጣም ምርጥ ሰዎች ናቸው። ወዳችኋለሁ። በሚቀጥለው ስንገናኝ በቀጣይ እግዚአብሔር በሰላም ያገናኘናል። በላ ቻው። ወዳችኋለሁ። እመጣለሁ። ችግር የለም። ባይ
Say
ተሞልታ በእርጋታ ተሞልታ ነገሩን መርምራ ለመላኩን ብስራት ሰማችው በተራ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ይደሰታል እንጂ መንፈሴ በአምላኬ ለምስጋና ሳድር ሐሳቤን ለቅጽበት